ሰላም ጋይስ እንደምናችሁ። ዛሬ በቅዳሜ ሪካፕ ተመልሰናል። የሐሙስና የአርብ ትሬዶችን ሪካፕ እናደርጋለን። አክቹሊ በዚህ በሁለት ቀን ውስጥ በሐሙስና በአርብ ትሬድ ውስጥ አንድ ትሬድ ብቻ ነው ቴክ ያደርኩት። እንደምታዩት ከላይ ዩኤስዲጄፒዋይ ላይ አንድ ትሬድ ነው፣ ስዊንግ ነበር የገባሁት። ለምን እንደዘጋሁት እዚህ ጋር እናያለን ማለት ነው። መጀመሪያ ወደዚህ ከመግባታችን በፊት ትሬዱን ቴክ ከማድረጌ በፊት የነበረውን ስክሪንሾት አይተን እንመለስና ከዛ ወደ ዲቴሉ እንመለሳለን ማለት ነው። ስክሪንሾቱ ይህን ይመስል ነበር። እንደምታዩት ከዚህ ጋር ለምን እንደገባሁት እዚህ ጋር ካያችሁት እዛኛው ጋር ስዊንግ ሀይ ያልኩት ነው፣ አሳያችኋለሁ። እዛ ጋር ስመለስ ከላይ ቲፒ ያስቀመጥኩበት ኤሪያ ስዊንግ ሀይ ያልኩበት ቦታ ነው። እዚህ ጋርም ደግሞ ምን ኮንፈርሜሽን አይቼ እንደገባሁኝ እቺ ካያችኋት እቺ እንትኗ ሰርክሏ ሰፖርት ነበረች። ከዚህ አካባቢ ቻርተር ያሳያችሁ ወደ ስመለስ እሱ ነው። አሁን ወደ ቻርት እንመለስና ከዛ ሙሉ ዲቴይሉን እንየው ማለት ነው። ወደ ቻርት ስንመለስ ከላይ ያሳያችሁ ቅድም ያሳያችሁ ስዊንግ ሀይ ያልኳችሁ ማለት ነው። ቲፒ ሌቭል ያስቀምጥኩት እዚህ ጋር ነበረ። ማለትም ይሄ የተቀመጠው እዚህ ጋር ነበረ፣ ከላይ ነበር ያስቀመጥኩት። ለምን እዚህ ጋር እንደዘጋሁት እነግራችኋለሁ። አክቹሊ እዚህ ጋር ራሱ ስንት ነው 81 ፒፕስ አካባቢ ነው ሴኪዩር ያደረኩት። ከዚህ ግን ብሄድ ኖሮ ወደ 160 አካባቢ ፒፕስ ነው አጠቃላይ ሂት ማድረገው እዚህ ጋር ቢመጣ ኖሮ። ኦኬ ወደ ትሬዱ ስንመለስ እቺን ያሰመርኳት መጀመሪያ ካያችሁት ማለት ነው። ይሄንን እንትን ነበር እዚህ ጋር እንደምታዩት ሬዚስታንስ ነበር። ከዛ በኋላ አንድ ብሬክ ከተደረገ በኋላ ኦልሬዲ ይሄም እንደሚሆነው ሰፖርት ነው ድጋሚ ከመጣ ማለት ነው። እዚህ ጋር እንደምታዩት ብሬክ ኦልሬዲ ብሬክ ተደርጓል። ከዛ በኋላ እንደምታዩት ብሬክ ከተደረገ በኋላ ቀጥታ ወደዚህ አልመጣም። ምክንያቱም እዚህ ጋር የሊኩዊዲቲ ኤሪያዎች ናቸው። እዚህ ጋር 4 ሃወር ፌር ቫልዩ ጋፕ አለን፣ እዚህ ጋርም ደግሞ እንትን አለን ማለት ነው፣ ስዊንግ ሃይ አለን ማለት ነው። ሶ ወደ እነሱ እስካልመጣ ድረስ እዚህ ጋር ተመልሶ ፑል ባክ ያደርግና ድጋሚ እንትኑ ሬዚስታንሱን ወደ ሰፖርትነት ይጠቀመውና እዚህ ጋር ይወጣል ብዬ ነበር ያሰብኩት ማለት ነው፣ ስክሪንሾቱ ላይ እንዳያችሁት። ከዛ በኋላ እዚህ ጋር ኮንፈርሜሽን ነበር ስጠብቅ የነበረው። እንደምታዩትም ኮንፈርሜሽን አግኝቻለሁ። እዚህ አካባቢ ሰዓቱን ካያችሁ እዚህ ጋር ስንት ነው? 23 ከ19 ሰዓት ጀምሮ እስከ እንትን ድረስ ያለው እዚህ ጋር በቀላሉ ኢንዲኬተር መብራት እንችላለን። እዚህ ጋር ማለት ኤዥያን ሬንጅ እንደምታዩት እዚህ ጋር ነበረ። ከዛ በኋላ እሱ በቀላሉ ስዊፕ ተደርጓል። ይኸው በዚህ ማለት ነው። ስዊፕ ከተደረገ በኋላ ድጋሚ ተመልሷል። ከዛ ኮንሶሌት ነው ያደርገው ማለት ነው። እዚህ ጋር ኮንሶሌት ሲያደርግ ምንድነው ጀነሬት እያደረገ ያለው? እዚህ ጋር ማዕዘኑ እዚህ ጋር እያካያችሁት ኮንሶሌት ሲያደርግ ያው ሊኩዊዲቲ ነው በቃ ኦልሬዲ እንትን ሲያደርግ ነው ጀነሬት ሲያደርግ የነበረው። ሶ ይወጣና ሰብሮ ወጣ ይሄንን። ከዛ በኋላ በቃ እስከሚመለስ ነበር ስጠብቅ የነበረው እዚህ ጋር ማለትም በቃ እዚህ ጋር ከወጣ በኋላ ብሬከር ላይ እስከሚመጣልኝ ነበር ስጠብቅ የነበረው። ከዛ እንደምታዩት ብሬከር ላይ መጣልኝ። የእንትን ላይ ማለት ነው የኤዥያን ሬንጅ ብሬክ ያደርገበት ጋር ብሬከር ጋር ሲመጣልኝ እሷ ጋር 50% ላይ ኢንተር አድርጉኝ ማለት ነው። ከዛ ኢንተር አድርጊ መቼ ነው ኢንተር ያደረኩት? ስዊንግ ነው እንዳልኳችሁ። ይሄ ትሬድ ስዊንግ ነበር ማለትም ቴክ ያደረኩት ሰኞ ላይ ነበር። 3 ቀን ነው ሆልድ ያደረኩት። ወደዚህ በቃ ያው ኢን ዘ ሎንግ ራን በቃ ወደዚህ የሚመጣው ብዬ ማለት ነው። እንደምታዩት በጣም ብዙ ጊዜ ተመላልሷል። እዚህ ጋር ወደ እንትን ማክሰኞ ላይ መጥቷል፣ ብዙ ጊዜ መጥቷል፣ ግን ስቶፕ ሎስ አልነካም ማለት ነው። ከዛ ቀጥታ ሄዶ እዚህ ጋር 4 ሃወር ፌር ቫልዩ ጋፕ አለን። የ4 ሃወር ሮብ ላይ ለምን እንደዘጋሁት እዚህ ጋር ልንገራችሁ። እንደምታዩት እዚህ ጋር በእንትን ተጠቅሜ ነው የዘጋሁት። ፕሮፊት ያስቀመጥኩት በፊቦና ተጠቅሜ ነው። ያው ታርጌት ያደረኩት 4 ሃወር እንትኑ ነው ፌር ቫልዩ ጋፑን ነው። እዚህ ጋር ሰዓቱን እስኪ ስንት ሰዓት ነበር? 8 ሰዓት ነበር ማለት ነው። ኒውስ ነበር እዚህ ጋር። እኔ ሲጀምር ኒውሶችን እንትን አይደለም ትሬድ ስለማላደርግ ከኒውስ በፊት ነው የዘጋሁት ይሄንን ትሬድ። ምን ኒውስ እንደነበረ ቆይ ላሳያችሁና እንመለሳለን ወደ ቻርት። እዚህ ጋር እንደምታዩት ቀኑ ይኸው 11 ላይ ነው፣ ሮብ ማለት ነው፣ ጁን 11 ሲፒአይ ነበር እዚህ ጋር ስንት ሰዓት ላይ ነው? 9 ተኩል ላይ ማለት ነው። እኔ 9 ሰዓት ላይ ኦልሬዲ ፖዚሽኑን
4 ሃወር ፌር ቫሊዩ ጋፕ ላይ ሲመጣልኝ ዘግቼዋለሁ። ከዛ በኋላ በሲፒአይ ቅድም የምታዩትን ሙቭ አየር ማለት ነው። ወደ ቻርቱ እንመለስና ላሳያችሁ። እንደምታዩት እዚህ ጋር ይሄ ሙቭ የተፈጠረው በሲፒአይ ነው። ኦልሬዲ ስንት ፒፕስ ነው? በአንድ ካንድል 50 ሚኒት 100 ፒፕስ በአንዴ ማለት ነው ሽው ያለው። እዚህ ጋር ለማኒፑሌሽን ነበር ወደ ላይ የወጣው፣ ወደ 4 ሃወር ፌር ቫሊዩ ጋፕ የመጣው ማኒፑሌት ሊያደርገው ነው ማርኬቱን። ከዛ እንደምታዩት ቀጥታ ስትሬት መጥቶ ባልወጣ ኖሮ እዚህ ጋር ስትሬት መጥቶ ስቶፕ ሎስ ነው የሚነካው ማለት ነው። ስትሬት ቀጥታ። ከዛ እንደምታዩትም በቃ ፕራይስ ወደ ታች እንደምታዩ ዴሊቨር ተደረገ ማለት ነው። እዚህ ጋር ሊኩዊዲቲ ኤሪያ መቼ ቢኖር ነው ወደ ታች የመጣው። እሱን በቀጣይ ቪዲዮ፣ አሁን ዛሬ ቅዳሜ አይደለ፣ በቀጣይ ቪዲዮ እናያለን። እና ለዛሬ የነበረው ትሬድ አንድ ትሬድ ብቻ ነው ኦልሬዲ ቴክ ያደረኩት። እሱንም አርሊ ዘግቼዋለሁ ከኒውስ በፊት። የቅዳሜ የሐሙስና የአርብ ትሬዶች ይህንን ይመስል ነበር። በቀጣይ በሮብ ትሬድ እስከምንገናኝ ድረስ ፒስ።